እስላሙን ክርስቲያኑን የተለያየ ሃይማኖት ሁሉን ዱንያና በሌሎች እርዳታ ድርጅቶች ላይ ሰሞኑን የሶሻል ሚዲያ አካባቢ ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? የመቄዶንያው መስራች ቢኒያም እጅግ ከባድ የሆነ ተቃውሞ እየተነሳበት ይገኛል። መንሱርና ስለ አብሮት ስለሰሩት ስለ አርቲስቶቹ አዲስ የወጣ መረጃ አለ። በመጀመሪያ ግን እነዚህ የፊንቴክ መስራቾች እነማን ነበሩ? ፊንቴክ ላይ ሲሰሩ የነበሩ ሰዎችስ እነማን ነበሩ? ወደ ፍርድ ቤት ያመሩትስ በምን ጉዳይ ላይ የሚለውን እስኪ በመጀመሪያ እንግዲህ የተለያዩ ቪዲዮዎችን ልጋብዛችሁ። በምን ህግ ነው የሚጠየቁት ላላችሁ ሰዎች ምላሽ አለ። በተለይም አርቲስቶች፣ ታዋቂ ግለሰቦች ካሁን በኋላ ማስታወቂያ ስትሰሩ ይሄንን ህግ የኢትዮጵያን ህግ ማወቅ አለባችሁ። እስከመጨረሻው ተከታተሉ፣ ይጠቅማችኋል። ማስታወቂያ ለምትሰሩ ለምታስተዋውቁ ብራንድ አምባሳደር ለምትሆኑ በጠቅላላ ይጠቅማችኋል። ከባድ መረጃ ነው። በኢትዮጵያ ህግ ማስታወቂያን የሸማቾች መብትንና የአስተዋቂዎችን ማለትም አርቲስቶችና ታዋቂ ግለሰቦችን ኃላፊነት የሚገዙ ሁለት ዋና ዋና አዋጆች አሉ። እነሱም የማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2006 ናቸው። እንደ ህግ አማካሪው ገለጻ እነዚህ ህጎች ከሰሞኑ የፊንቴክ የኤሌክትሪክ መኪና ማጭበርበርና ከታሰሩት አርቲስቶች ማለትም ከነ ሰራዊት ፍቅሬ አንጻር ሲታዩ ስለ አስተዋዋቂዎቹ ኃላፊነት የሚከተሉትን ጥብቅ ድንጋጌዎች ያስቀምጣሉ። አንደኛ፣ የምታስተዋውቁ ድርጅት ትክክለኛ መሆኑን ማረጋገጥ። ብዙ ታዋቂ ሰዎች እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም ነበር የሚል መከላከያ ሲያቀርቡ ይሰማል። ነገር ግን የማስታወቂያ አዋጁ ማንኛውም የማስታወቂያ ወኪል ማለትም ማስታወቂያውን የሚሰራው ግለሰብ ወይም ድርጅት አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ግዴታ እንዳለበት አዋጁ ይደነግጋል። ለምሳሌ በ950 ሺህ ብር መኪና እናስረክባለን ወይም የ10 በመቶ የፀሐይ ኢንሹራንስ ዋስትና አለው የሚል ማስታወቂያ እነ ሰራዊት ፍቅሬ፣ መንሱር ጀማል እና የተለያዩ አርቲስቶች ሲሰሩ አስተዋቂዎቹ የውሉን ህጋዊነትና የድርጅቱን ፍቃድ አስቀድመው መጠየቅና ማረጋገጥ ነበረባቸው። ሁለተኛው የጋራ ጠቃሚነት ወይም ደግሞ ጆይንት ሊያቢሊቲ የሚባለው ነው። የማስታወቂያ አዋጅ ቁጥር 759/2004 አንቀጽ 30 ስለ ኃላፊነት እጅግ ግልጽ የሆነ ድንጋጌ አለው። ህጉ እንደሚለው ተቃራኒ ማስረጃ ካልቀረበ በስተቀር የዚህን አዋጅ ድንጋጌ በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪው ማለትም ኩባንያው፣ በማስታወቂያ ወኪሉ ማለትም በአስተዋቂው ወይም አርቲስቱና ፊንቴክ የሚባል አንድ ድርጅት ነበረ። እናም እዛ ድርጅት ላይ እንግዲህ በዋነኝነት ተዋናይ ሆኖ ሲመራ የነበረው መንሱር ጀማል ነው። አብዛኞቹ ታውቁታላችሁ በቲክቶክ መንደር ላይ። እናም እንግዲህ ምንድነው ያደረጉት? መኪና እናስመጣላችኋለን በርካሽ ዋጋ ብለው ከያንዳንዳቸው ሰዎች እንግዲህ ከ1 ሚሊዮን ብር በላይ እያንዳንዳቸው ሰዎች ወስደው በጥርጣሬ መኪናውን እንግዲህ ከ2 ዓመትና ከዛ በላይ ሆኖታል እናስመጣላችኋለን በሚል ምክንያት ብራቸውን ተቀብለው እነዚህ ሰዎች በቁጥጥር ስር እንደዋሉ ዛሀበሻ ይዞት የወጣ መረጃ ነው። ሰራዊት ፍቅሬና እንዲሁም ደግሞ እዚህ ጋር የተጠቀሱ አርቲስቶች የፊንቴክ ዋና መስራቹ መንሱር ጀማል ጋር ሆኖ እንግዲህ ፕሮሞሽን ሲሰሩ ነበረ። እንግዲህ ለሰራዊት ሚዲያ ላይ ሰራዊት ፍቅሬ ያስተላለፈው መልእክትም በዚህ መልኩ ነበረ። እስኪ እናዳምጥና እናንተም ደግሞ የተሰማችሁን ሐሳብ አስተያየት ኮሜንት ሴክሽን ስር ማጋራት ትችላላችሁ። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ በአንድ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄን ነገር ስንሰራ
ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሊያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት ነው። እንግዲህ ሰራዊት ፍቅር የእግረኛው ሚዲያ ላይ ቀርቦ እየሰጠው ምላሽ ነበረ። የተለያዩ መኪናዎች እንዳስመጣና አዲስ አበባ ውስጥም እንግዲህ መስቀል አደባባይ ላይ በጣም ብዙ መኪናዎች እንደነበሩም እየተናገረ ይገኛል። ሰራዊት ፍቅር እንደምታውቁት እንግዲህ በፕሮሞሽን ስራ ትልልቅ ድርጅቶች ጋር አብሮ የሚሰራ ነው። ከዚህ ጋርም እንግዲህ በተለያዩ ስራዎች የምታውቁት እንግዲህ አርቲስት ሰለሞንም አለበት ማለት ነው። እንዲሁም ደግሞ ሌሎች ኢቢኤስ ላይ የሚሰሩ ጋዜጠኞችም አሉ። እናም እንግዲህ መንሱር ጀማል ነው ዋነኛውን ትወና ሲሰራ የነበረው። እናም እንግዲህ በተጣራው ምክንያት እነዚህ መኪናዎች ከተለያዩ ሰዎች በመውሰድ በክራይ አማካኝነት በመውሰድ ነበረ እዛ ቦታ ላይ ያቆማቸው እየተባለ የተለያዩ መረጃዎች ወጥተዋል። ይህን መረጃም በኋላ የማጋራችሁ ይሆናል። እናንተ ግን የተሰማችሁን ሀሳብ አስተያየት ኮሜንት ስር ጻፉ። እናም እንግዲህ አንድ ድርጅት ፕሮሞሽን ለመስራት አንድ ሰው ሲሄድ ያ ድርጅት ምን ያሟላል የሚል ነበረ በጣም ትልቁ ክርክር። እግረኛውም ሲጠይቀው የነበረው ይሄን ነው። እናም እንግዲህ ፊንቴክ በጣም ትልቅ ድርጅት እንደሆነ እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር እንደነበረና ታማኝነት እንዳለው አድርጎ ነበረ ያስረዳው ማለት ነው ለሰራዊት ፍቅር እንዲሁም ደግሞ ለሌሎች ፕሮሞት ለሚያደርጉት ሰዎች ማለት ነው። በዚህ ምክንያት እንግዲህ ሰዎች ተጨበረበርን ብለው በሁለተኛ ደረጃ ይሄዳሉ ማለት ነው። መኪናው ድሌ ሆነ ዘገየ ለምንድን ነው የማይመጣ ብለው ሰዎችም ክስ ያነሳሉ። ከዛ አንጻር እንግዲህ እግረኛው ሚዲያ ላይ ቀርቦ ነበር ሰራዊት ፍቅር ያነሳው ሁኔታ ይሄ ነበረ። ነገር ግን ለእያንዳንዱ ፕሮሞት ላደረገላቸው ሰዎች ቢዮዲ መኪና ለእያንዳንዱ 8 ሚሊዮን የሚያወጣ መኪና እንግዲህ እንደተሰጡም የተለያዩ መረጃዎች እየዘገቡ ይገኛሉ ማለት ነው። እሱን መረጃም በኋላም የማስደምጣችሁ ይሆናል። ወደ ቀጣይ መረጃችን ስናልፍ እንግዲህ ሰሞኑን የመቄዶንያ መስራች ቢኒያም ላይ እጅግ በጣም ከፍተኛ የሆነ ትችት እየደረሰበት ይገኛል። ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ትዊት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ሰዎች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘብ በማስላክ የእርዳታ በማስመሰል እንግዲህ የተለያዩ ሰዎችም ካሁን በፊት በተለያዩ ሶሻል ሚዲያ ላይም ስንከታተለው እንደነበረ እንግዲህ ለንግድም የተቋቋሙ ሰዎች አሉ፣ ትክክለኛ ሰዎችም አሉ ማለት ነው። ለመሆኑን እንግዲህ የመቄዶንያው መስራች ቢኒያም እጅግ በጣም በከፍተኛ ደረጃ እየተቹትም ይገኛሉ። እናም እንግዲህ ቢኒያም እንደምታውቁት ኦልሞስት በጣም ብዙ አመታት ነው እንግዲህ መቄዶንያ ከተመሰረተ። አሁን ላይ ወደ 53 እና ከዛ በላይ ብራንቾችም እንዳሉት ይታወቃል ማለት ነው። እናም እንግዲህ በእነዚህ ብራንቾች ውስጥ በጣም ብዙ ሰዎች አሉ፣ አረጋውያን፣ ህፃናት፣ ታማሚዎች ናቸው ያሉት። እናም በየጊዜው እንግዲህ ለመቄዶንያ እየተባለ የተለያየ ብር ይሰበሰባል። ስለዚህ የተሰበሰበው ብር ወጪ ቀሪ ተብሎ ኦዲት መደረግ አለበት ብሎ ነው መልእክት ያስተላለፈው። እኔ እንግዲህ በሀሳቡ እስማማለሁ። የእናንተ ሀሳብ አስተያየት ምንድነው? ነገር ግን እንግዲህ እንደሌሎች ሰዎች ያጭበረብራል፣ ይሰርቃል ብዬ አላስብም ማለት ነው። የእናንተ ሀሳብ አስተያየት ምንድነው? ኮሜንት ስር አስቀምጡልኝ። አንቋሸሻችሁት አሉ። የጨርቅ ኮፍያውን ተጠቅማችሁ
ተሳለቃችሁበት አሉ። አው ልክ ናችሁ። አታዩትም? በጣም ደልቦ በጣም ተስማምቶት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው። ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ መቶ ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ ዓመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ። ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ረሳችሁት? በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ። ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን አስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። እንዳለው እጅግ በጣም ብዙ ወጪ የሚጠይቁ ሰዎች ናቸው ያሉት እዛ ቤት ውስጥ ያሉ። ለሕክምና አለ፣ ለምግብ አለ፣ ለአልባሳት አለ፣ ለዳይፐር እያንዳንዱ ነገር በጣም ብዙ ወጪ ነው ያለው። ብር ቢሰበሰብም እንግዲህ ወጪው በዛ ልክ እንደሆነ እኔም አምናለሁ ማለት ነው። ነገር ግን በጣም ሰሞኑን እየተነሳ ያለው ነገር ከነዚህ ከፊንቴክ ጋር ተያይዞ እንግዲህ ዶክተር ቢኒያም የመቄዶንያ መስራችም እንግዲህ እንዲጠረጠር እያደረገው ይገኛል ማለት ነው። እናም እንግዲህ ያላችሁ ሰዎች መርዳታችሁን ቀጥሉ ላለሁ እኔም ማለት ነው። እንግዲህ የሚጣራ ከሆነም በሚጣራበት ሁኔታ ይጣራል ብዬ ነው የማምነው ማለት ነው። እና እጅግ በጣም ብዙ ስራዎችን የሰሩ ብዙ አረጋውያን ብዙ ህጻናቶችን እንግዲህ ከመንገድ ላይ አንስተው እንግዲህ እጅግ በጣም በከፍተኛ ደረጃ እየተንከባከበ የሚገኝን ሰው በዚህ ልክ እንግዲህ መተቸት ተገቢ ነው ብዬ እኔም አላስብም ማለት ነው። አባቶች ደግሞ ያስተላለፉትን መልእክት ላሰማችሁ። ለራሱ ታሞ ለኛ ይሁላ እስላሙን ክርስቲያኑን የተለያየ ሃይማኖት ሁሉን ሰብስቦ የያዘ ሰው እንደዚህ አይነት ስድብ ይሰደባል። በጣም ያሳዝናል። የመቄዶንያ ማገዝ እናንተ ላይ አላህ ግዴታ ነው ያደርገው። ዶክተር ቢኒያም በለጠ እግሩን ወንበር ላይ ተደግፎ ለስምሱ መልበስ ሳይፈልግ የኛን መልበስ እየፈለገ ስለኛ እየቃተተ በጎ እየሰራ እውነተኛው ኢትዮጵያዊን ውሸተኛ ነው ማለት ምን ማለት ነው? እስቲ ነው ይሄ ለህሊናችሁ ራሱ ህሊናችሁ ቀጣችሁ። እግዚአብሔር በእውነት እንደው ልቦና ይፍታችሁ እንጂ እኔ ሌላ ምንም አልልም። በጣም ቃል ያጥረኛል ለመናገር እንዲህ የበቃ ነው። ምንም እንኳን መስራት ባንችል፣ ምንም እንኳን መርዳት ባንችል ዝም እንበል። ዝም በርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መነገድ ቀላል ግን በረከቱን ቢያገኙ ጥሩ ነው ብዬ ነው። እኛ እግዚአብሔር ነው የሚረዳ። በርግጥ ሰው መቶ ቢያው ጥሩ እዚህ መቶ ቢያው በጣም ነው የሚጸጸቱት። ምክንያቱም እዚህ ስለወጡ ሰዎች ሲያው የቀኑ የሚገባውን ሰው የሰዎቹን ለውጥ የእግዚአብሔርን ኃይል ሲሰራ ሲያዩ በጣም ነው የሚጸጸቱ ብዬ ነው የማስበው። በጣም አሁን ሰው መቄዶንያ ምን ላይ እንዳለ ፈጽሞ አላወቁም። መቄዶንያ እጅግ በጣም በከፍተኛ ደረጃ እያደገ ነው ያለው። የፎቃውን በቅርብ እንጨርሳለን፣ እናስመርቃለን፣ ሌላ ፎቅ እንጀምራለን፣ ብዙ ብራንቾችን እንከፍታለን። እግዚአብሔር ከኛ ጋር እስከሆነ ድረስ ማለት ነው። እኛ የምንፈራው እግዚአብሔር ከተጣላን ግን እዛን ጊዜ በቃ አለቀልህ ማለት ነው። መቶ ማየት መጠየቅ የሰዎቹ ኑሮ ህይወት ለውጥ መቶ አይቶ ቢሰጥሩ ይመስለኛል። ምክንያቱም እዚህ የጎበኙ ሰዎች ያላቸው ስሜት በጣም ስለማቅ ነው። በጣም ብዙ አልቅሶ የእግዚአብሔር ኃይል ተረድቶ ነው ያለውና በጣም እንጃ። ቢኒያም በዚህ መልኩ እየገለጸ ይገኛል። እንግዲህ ቢኒያም የተለያየ ሶሻል ሚዲያ ላይ በመቅረብ ኢንተርቪው ሲያደርግም
አብዛኛዎቹ ሰዎች ሰምታችኋል፣ አይታችኋል እና ቢኒያም እንደታመመ ነገር ግን ህመሙን በውስጡ ደብቆ እንደያዘ ማውጣት እንደማይፈልግ እንግዲህ የተለያዩ ሚዲያዎች ላይም ሲናገር ነበረ ማለት ነው። እና እጅግ በጣም ይህንን ሰው መተቸት እንደኔ አግባብ አይደለም ብዬ አስባለሁ ማለት ነው። የሚሰራን ሰው ማበረታታት ይሻላል ወይንስ ደግሞ መተቸት ይሻላል? እጅግ በጣም ከባድ ነው። እንግዲህ በዛሬው ቀን ስለ ፊንቴክ አዲስ ዜናም ሰምተናል። ከዚህም በተጨማሪ እንግዲህ ለፊንቴክ ፕሮሞሽን ሲሰራ የነበረው እንግዲህ አርቲስት ሰለሞንም በዚህ መልኩ ማብራሪያ ሲሰጥ ነበረ። ነገር ግን ስለ ክሱ ደግሞ ሌላ ማብራሪያ አለ። በዛሬው ቀን አዲስ የወጣ መረጃ አለ። እሱን የማስደምጣችሁ ይሆናል ማለት ነው። ነገር ግን አዎንታ ነበረ እነዚህ ሰዎች መረጃ በማውጣት እንዲታሰሩ ያደረገ በመተባበር እሱ ነበረ። ነገር ግን በዛሬው ዕለትም ደግሞ ስለ ቢኒያም በዚህ መልኩ የተናገረው ነገር አለ። ላስደምጣችሁ። ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። በተናገረው በሰጠው አስተያየት እኔ መስማማለሁ። መቄዶንያ ራሱን ቢችል የተለያየ ገቢ የማመንጫ የሆኑ ነገሮችን ቢሰራ አሪፍ ነው ማለት መንግስትም ይህንን ነገር አይቶ የተለያዩ ነገሮች መሬት ሊሆን ይችላል እነሱ የሚያመርቱበት ሊሰጥ ይገባል ብዬ እንደኔ ማሰባለሁ። እና ራሱን ችሎ እንግዲህ የአብዛኛዎቹ ሰዎች ጥያቄ መቄዶንያ በየዓመቱ በጣም ብዙ ሚሊዮን ብሮች ይሰበሰባል፣ ነገር ግን ይህ ሁሉ ሚሊዮን የሚሰበሰበው ብር የት ደረሰ የሚል ጥያቄ ስለ አስነሳ ነው ይሄ አይነት ትችት የደረሰበት ማለት ነው። እና ራሱን ቢችል የሚለውም እንግዲህ ያስሄዳል ማለት ነው። መቄዶንያ ራሱን ችሎ የተለያዩ ነገሮችን ፈጥረው እንግዲህ ራሱን እንዲችል ማድረግም በጣም ጥሩ የሆነ ሐሳብና አስተያየት ነው። ምክንያቱም በተለያዩ ድርጅቶች ምክንያት እንግዲህ መቄዶንያም ሊሰደብ አይገባም ብዬ አስባለሁ። ምክንያቱም በጣም ብዙ አጭበርባሪ ድርጅቶች እንዳሉ ይታወቃል። እናም ከነዛ ድርጅቶች አንጻር ባይታይ ምክንያቱም እንግዲህ የሚሰጠው በጣም ብዙ ሰዎች በውስጡ አካቶ የያዘ በጣም ብዙ አረጋውያንና ልጆች ታማሚ ያሉበት ቦታ እስከሆነ ድረስ ከሌሎች ድርጅቶች ጋር ኮምፔር ማድረግ አይቻልም ብዬ እንግዲህ ከሌሎች ድርጅቶች ጋር ኮምፔር ማድረጋችን ብናቆም ጥሩ ነው ብዬ እኔም አስባለሁ። እናም እንግዲህ ስለ ፊንቴክ ሰሞኑን መነጋገር ስለነበረው ሶሎሞን ቦጋለም ያስተላለፈው መልእክት ይሄ ነበረ። ምክንያት መኪናውን ወሰድክ? አዎ መኪና ወስደናል። እንግዲህ ከፊንቴክ ጋር አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆንልናል አለኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ 950 ሺህ ብር ያስገቡና ቀሪም 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ
ይሄ እንግዲህ አንድ ተቋም ነው ያፈራረመኝ፣ ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚህ አሁን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላም እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። እንግዲህ እንደሰማችሁት ነው ሰለሞን ቦጋለ ለፊንቴክ ድርጅት አምባሳደር ሆኖ ሲመራ እንደነበረ እንዲሁም ደግሞ በዙር ነበረ ክፍያው ማለት የመኪናዎቹ ርክክብ በዙር እንደነበረም እየተናገረ ነው። እንዲሁም ደግሞ ድርጅቱን የሚመሩ ሰዎች አምባሳደር ለሆኑትና ፕሮሞት ያደረጉ ሰዎች እንግዲህ አንዳንድ መኪና እንደተሰጣቸውም እየተናገረ ነበረ። ሰራዊት ፍቅሬም እንግዲህ ተናግሯል ማለት ነው። እና የመጀመሪያዎቹ ዙሮች መኪና እንደወሰዱ እንግዲህ ሪፖርት ተደርጎ ነበረ። ነገር ግን ከአንደኛው ዙር በኋላ ነው ነገሩ ይሄ ጉዳይ እየተካረረ የመጣው ማለት ነው። ከዛ በኋላ እንግዲህ የመጀመሪያውን ዙር ከወሰዱ በኋላ 2ኛ ዙር ላይ ያሉ ሰዎች መኪናው ስላልደረሳቸው ክስ ወደ መክሰስ እንዲሁም ደግሞ የተለያዩ ሪፖርቶች ማድረግ ጀመሩ። ከዛ በኋላ ነው እንግዲህ ነገሩ እየተካረረ መጥቶ እነ ሰራዊት ፍቅሬ፣ እነ ሰለሞን እንዲሁም ደግሞ እነ መንሱር ዋነኛው ተዋናይ በሰሞኑን እጅግ በጣም መነጋገሪያ በሆነበት ወደ እስር ሊያመራ እየቻለው ማለት ነው። እናም እንግዲህ በዚህ መልኩ በጣም ብዙ ሰዎች እንደተጭበረበሩና በቢሊየን የሚሆኑ ብሮችን እንደተጨበረበሩ የተለያዩ መረጃዎች እየወጡ ይገኛሉ ማለት ነው። ነገር ግን በዛሬው ዕለትም እንግዲህ ክስ ተመስርቶባቸው ፖሊስ ጣቢያ ማረሚያ ውስጥ እንደነበሩ ይታወሳል። በዛሬው ዕለት አዲስ የወጣ መረጃ አለ። ይህም መረጃ ላካፍላችሁ። ዋስትና የሚያስከለክሉ የህግ ምክንያቶች ምንድን ናቸው? ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ እነዚህ ከላይ የምትመለከቷቸው ግለሰቦች ከዚህ ከፊንቴክ ጋር ተያይዞ ባለው ጉዳይ በፖሊስ ምርመራ እየተደረገባቸው እንደሆነ ተሰምቷል። ታዲያ ከዚህ ጋር በተያያዘ በዛሬው ዕለት ፍርድ ቤት ቀርበው የዋስትና መብታቸው ተነፍጎ ለፖሊስ ተጨማሪ የምርመራ ጊዜ እንደተሰጠው እየተነገረ ይገኛል። ታዲያ ከዚህ ጋር በተያያዘ ለእናንተ ይጠቅማል ብዬ ያሰብኩትና አንድ ተጠርጣሪ የዋስትና መብቱ ሊነፈግ የሚችልባቸውን ምክንያቶችን ከህግ አንጻር አንስቶ መመልከት ተገቢ ነው ብዬ ይህንን ቪዲዮ ሁላችሁ። ታዲያ በሀገራችን ህገ መንግስት አንድ ተጠርጣሪ ካሉት ህገ መንግስታዊ መብቶች አንዱ በዋስትና የመለቀቅ መብት ሲሆን ይህ በዋስትና የመለቀቅ መብቱ ፍጹም ያልሆነ መብትና በሌሎች ልዩ ሁኔታዎች ቀሪ ሊደረግ እንደሚችል ህገ መንግስቱም ደንግጎ ይገኛል። ታዲያ በሀገራችን የወንጀለኛ መቅጫ ስነ ስርዓት ህግ ላይ ዋስትና የሚነፈግባቸው ምክንያቶች ተዘርዝሮ የተቀመጡ ሲሆን ዋና ዋናዎቹ ተጠርጣሪ የተጠረጠረበት የወንጀል አይነት ዋስትና የሚያስነፍግ ሲሆን ተጠርጣሪው ቢለቀቅ ሌላ ወንጀል ይሰራል ተብሎ ከታሰበና ማስረጃ ያጠፋል፣ ምስክሮችን ያባብላል፣ አጠቃላይ የዋስትና ግዴታውንም አክብሮ ላይገኝ ይችላል፣ የምርመራ ስራውንም ሊያደናቅፍ ይችላል ተብሎ ከታመነ የዋስትና መብቱ ሊነፈግ ይችላል። እናም በፖሊስ ምርመራ እየተደረጋቸው ነበረ። ነገር ግን የዋስትና መብት ጠይቀው እንደነበረ አሁን ላይ የዋስትና መብታቸውንም እንዳልተጠበቀላቸውና ቀነ ቀጠሮ እንደተሰጣቸውም እንግዲህ በዛሬው ዕለት መረጃ ወጥቷል ማለት ነው።